በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ወገኖቼ እንደምን አላችሁ? ገጽ 93 ላይ ነው ያቆምነው። ቁጥር 2 ላይ እንደ እግዚአብሔር ፈቃድ በሱ ቸርነትና ረዳትነት ለዚህ ደርሰናል። እግዚአብሔር ይመስገን። የእግዚአብሔርን እርዳታ ለማግኘት ጸሎትና ጾም መያዝን ይላል። ሰው በእረፍት ከኖረ የእግዚአብሔርን እርዳታም ሆነ ያ እርዳታ በአፋጣኝ እንደሚያስፈልገው ላይጠይቅ ወይም ላይረዳ ይችላል። ውጊያው እየበረታበት ሲመጣ ግን እግዚአብሔር በዚህ በጨካኝ ጠላቱ ላይ ድል እንዲያቀዳጀው መጮህ ይጀምራል። በመሆኑም ደካማነቱን ሲረዳ ጾም በመያዝና አዘውትሮ በመጸለይ ከእግዚአብሔር ጋር የጠበቀ ግንኙነት ይጀምራል። በመከራ ቀን ጥራኝ አድንህም አለው አንተም ታከብረኛለህ። መዝሙር 49 ቁጥር 15። ቁጥር 3 ለኃጥአን ርህራሄ ማድረግን ወይም ለኃጢአተኞች መራራትን ማለት ነው። በዲያብሎስ ውጊያዎች ያልተፈተነ ሰው በኃጥአን ላይ ጨካኝና ስለመውደቃቸውም የሚኮንናቸው ይሆናል። በዲያብሎስ የተፈተነውና ጭካኔውን የሚያውቀው ግን ለኃጢአተኞች ይራራል፣ ይጸልይላቸውማል። ይህን አስመልክቶም ሐዋርያው ቅዱስ ጳውሎስ እንዲህ ብሏል። ከእነርሱ ጋር እንደ ታሰረ ሆናችሁ እስሮችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በስጋ እንዳለ ሆናችሁ አስቡ። ዕብራውያን 13 ቁጥር 3። ስለዚህ መድኃኒታችን ኢየሱስ ክርስቶስም እንዲህ ብሏል። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሁሉ ሊረዳቸው ይችላልና። ዕብራውያን 2:18። ቁጥር 4 የውጊያ ልምድን ያዳብራሉ። የሚፈተኑ ሰዎች ማለት ነው። ዲያብሎስ የሚዋጋው ሰው ውጊያውንና እንዴት መዋጋት እንደሚገባው ከመማሩን በላይ የዲያብሎስን ደባዎችና የጠላትን ጥበብ ያውቃል። በመውደቁና በመነሳቱ መካከል ልምዱን ያዳብራል። እያንዳንዷ የእድገት ደረጃ ከፈተና በኋላ የምትገኝ ናት። ፈተናውን የሚያልፍ ደግሞ ልክ እንደ ተማሪ ከአንዱ ክፍል ወደ ሌላኛው ክፍል ይዘዋወራል። ስለሆነም በዲያብሎስ ውጊያዎች ውስጥ ያለፈ ሁሉ ጥሩ የውጊያ ልምድ ይኖረዋል። እነዚህ መንፈሳዊ ልምምዶች መንፈሳዊ መመሪያ የሚሰጡ ትምህርት ቤቶች ናቸው። ሌሎችን የመርዳት የማበረታታትና የጠላትን ተንኮል የማጋለጥ ልምድ ያላቸው ሰዎችን የሚያፈሩ ትምህርት ቤቶች ማለት ነው። ቁጥር 5 የድል አክሊልን ያቀዳጃሉ። ከቅዱሳን ወገን የሆነ አንድ አባት ያልተጋደለ አያሸንፍም፣ ያላሸነፈም የድል አክሊል አያገኝም በማለት የተናገረው ቃል ትክክል ነው። የዲያብሎስን ውጊያዎች በጽናት መከላከላችን፣ መታገላችንና መቋቋማችን ሁሉ ለጌታችን ያለንን ፍቅር የሚያሳይ በመሆኑ የድል አክሊል ይሰጠናል። ይህን አስመልክተው አንድ አባት ሲናገሩም አክሊሎቹ የሚሰጡት ድል ለተቀዳጁት ወታደሮች ብቻ አይደለም፣ እጃቸው ለጠላት ሳይሰጡ በጽናት ተዋግተው ለተጎዱትና ለቆሰሉትም ጭምር እንጂ ብለዋል። ቁጥር 6 መንፈሳዊ ንቃትና ዝግጁነትን ያጎለምሳሉ። መድኃኒታችን ኢየሱስ ክርስቶስ ወገባችሁ የታጠቀ መብራታችሁም የበራ ይሁን ሉቃስ 12:15 በማለት ተናግሯል። በውጊያ ውስጥ ያለ ሰው በጾም በጸሎት በትህትናና በመንፈሳዊ ምክር በመታዘዝ ዲያብሎስን ድል ለማድረግ ምንጊዜም ንቁና ዝግጁ ይሆናል። ውጊያዎቹ ጥቂት ከሆኑ ግን በመንፈሳዊ ተግባራቱ ይደክማል። ውጊያዎቹ ግን በማንኛውም ጊዜ ዝግጁ ንቁና ራሱን የሚጠብቅ እንዲሆን ያደርጉታል። መውደቅን ስለሚፈራም ለማሸነፍ በቂ ዝግጅት ያደርጋል። ቁጥር 7 ጠንካራና የማንፈራ ያደርጋሉ። ውጊያን የሚፈራ ሰው ውጊያን መጋፈጥ የማይፈልግ አሊያም የማይዋጋ ሰው ነው። በውጊያዎች ውስጥ ያለፈ ሰው ግን ድፍረትንና ጥንካሬን ገንዘቡ አድርጓል። የሚቀዳጃቸው የድል አክሊሎች ወደ ሌሎች ውጊያዎች እንዲገባ ስለሚያበረታቱት መውደቅን አይፈልግም። አንድ ተማሪ እወድቃለሁ ብዬ ስለምፈራ ፈተና አልፈተንም ወይም አላጠናም ወይም ደግሞ ትምህርት ቤት አልሄድም ማለት ይችላልን? አይችልም። ፈተናዎቹን ይፈተናል። እንዲያውም ለመማርና ለመፈተን የሚያዳግቱኝን ችግሮች ሁሉ እወጣቸዋለሁ በማለት በድፍረት ይናገራል። ቁጥር 8 የእምነት ትምህርት ቤቶች ናቸው ፈተናዎቹ ማለት ነው። በእነዚህ ውጊያዎች ውስጥ እንዴት እግዚአብሔር እንደሚታደግ፣ እንዴት እንደሚረዳና ድል እንደምናደርግ፣ እንዴት ጠላትን እንደሚገስጽ
እንዴት ብላቴናው ዳዊት ግዙፉን ጎልያድን ለማሸነፍ ኃይል ማግኘቱን እንመለከታለን። ይህም በእግዚአብሔር ፍቅር እንክብካቤና ለእኛ በሚያደርጋቸው ስራዎች ላይ ጽኑ እምነት እንዲኖረን ያደርገናል። በዚህም እነዚህ የዲያብሎስ ውጊያዎች ለእኛ የእምነት ትምህርት ቤቶች ናቸው እንላለን። ቁጥር 9 የዲያብሎስን ተንኮል ተሳትፎ ያሳያሉ። ይቅርታ በጣም የዲያብሎስን እኩል ተሳትፎ ያሳያሉ። ምንም እንኳ ዲያብሎስ እግዚአብሔር ለምን ይረዳቸዋል? እኔ አጋጣሚውን ባገኝ እጠላቸው ነበር በማለት በቁጭት ቢቃወምም እንኳ ባለው ኃይል ሁሉ የእግዚአብሔርን ልጆች የመዋጋት እድል ተሰጥቶታል። ይህን እድል ማግኘቱን በኢዮብ ታሪክ ውስጥ ብንመለከትም ኢዮብ እስከ መጨረሻው ጽናቱን እንደያዘ ቆይቷል። ኢዮብ 2 ምንም እንኳ እግዚአብሔር ዲያብሎስ እኛ ልጆቹን እንዲዋጋ ቢፈቅድለትም አሸንፈው የምናዋርድበትን ኃይል አብሮ ይሰጠናል። አሸንፈ ነው ማለት ነው። ቁጥር 10 የመንግስተ ሰማይ በሮችን ይከፍታሉ፣ ደረጃችንንም ይወስናሉ ይላል። እያንዳንዱ እንደ ስራውና እንደ ተጋድሎ የዘራውን ያጭዳል። አማኞችም ለእግዚአብሔር ያላቸውን ፍቅር በሚቻላቸው ሁሉ መግለጽ አለባቸው። ይህ ፍቅራቸው ደግሞ በሚያደርጓቸው መንፈሳዊ ውጊያዎች ካልሆነ በምን ሊገለጽ ይችላልን? ያለ እነዚህ መንፈሳዊ ውጊያዎችስ በሰማያዊው መንግስት እንዴት ማድረግ ሊያገኙ ይችላሉ? እግዚአብሔር አምላካችን በመንፈሳዊ ውጊያዎቻችን ሁሉ ከእኛ ጋር በመሆን በእርሱ እንድናሸንፍ ይምራን። አሜን። በጎን ሁሉ ያደረገና የሚያደርግ እግዚአብሔር ስሙ የተመሰገነ ይሁን። አሜን። ይክበር ይመስገንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለም ዓለም አሜን። እዚህ ያደረሰን አምላካችን ልዑል እግዚአብሔር በቸርነቱ በረዳትነቱ እንጂ በእኛ አቅም አይደለምና ምስጋና ይግባው። በጣም ደስ ይላል። ጨረሰን። ጅማሬን ያስጀመረን አምላካችን ለፍጻሜው አብቅቶናል። እግዚአብሔር ከፈቀደ ሌሎች እንትን ያልኩላችሁ መጽሐፎች አሉ፣ ለጥያቄ ያቀረብኳቸው መጽሐፎች አሉ። አንድ እህቴ ብቻ ነች እስካሁን ድረስ ስለ አንደኛው መጽሐፍ ፈልጋ የነገረች ማለት ነው። ፈቃዳችሁ ከሆነ ወደ ቀጣዩ እንሄዳለን። ፈቃዳችሁ ልይና ማለት ነው እንደ እግዚአብሔር ፍቃድ ነገ ጀምረዋለሁኝ አዲሱ መጽሐፍ። ይሄን ያደረገ እግዚአብሔር አምላክ በተጨማሪ ክብር ይመስገን። የአንድ መጽሐፍ አንብቦ መጨረስ በጣም የሚያስደስት ነገር ነው እና ወገኖቼ በጸሎታችሁ አስቡኝ። ወለተ ጊዮርጊስ እያላችሁ ደካማ ነኝ፣ በጸሎታችሁ ግን እበረታለሁ። በጸሎታችሁ አስቡኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ኮሜንት ለሰጣችሁኝ፣ ላይክ ስታደርጉ ለነበራችሁ፣ ሼር ስታደርጉ ለነበራችሁ፣ ማለትም ለሌሎች ስታካፍሉ ለነበራችሁ፣ እኔ አቅሙ ኖሮኝ ወይ የሚገባኝ ሴት ሁኝ አይደለም፣ ኃጢአተኛ በደለኛ ሴት ነኝ፣ ኃጢአት የበዛብኝ ሴት ነኝ። ግን ያው እኔ ካነበብኩት አንፃር በቃ እኔ የምማርበትን ማለት እኔ የማነበውን ነገር ለምን ለሌሎች አላካፍለውም በሚል ነው። እግዚአብሔር ይመስገን። እንግዲህ ይሄን አንብበን ጨርሰናል። ወደ ቀጣዩ ደግሞ ስንሄድ በሱ ቸርነትና ረዳትነት እንጀምራለን። ለፍጻሜው የሚያበቃን እሱ ነው። እሱ ይርዳን እላለሁኝ። እግዚአብሔር ይስጥልኝ።